ሰላም እንዴት ናችሁ? ይሄንን ቪዲዮ ህሊና ያለው ሰው የሆነ ሁሉ እድሜ፣ ጾታ፣ ዘር፣ ሃይማኖት፣ ቀለም ሳይለይ ሸር ቢያደርገው ጥሩ ነው። ነገሩ እንዲህ ነው። ሰሞኑን በጅንካ ሆስፒታል አንድ ወረርሽኝ መከሰቱ በዓለም በከፍተኛ ሁኔታ መነጋገሪያ ሆኗል። ይሄ ወረርሽኝ የተከሰተው ቫይራል ሄሞሮጂክ ፌቨር በሚባል ቫይረስ የማርበርግ ወረርሽኝ ተከስቷል ብሎ የዓለም አቀፉ የጤና ድርጅት ይህንን ወረርሽኝ ማስቆም የሚችል ድጋፍ አድርጓል። በዚህ ወረርሽኝ የመጀመሪያው የወጣው ቁጥር ነው እንግዲህ ይህን የምነግራችሁ። ሁላችሁም በተለያዩ ሚዲያዎች ሰምታችሁታል። ይሄ ቁጥር ከወጣ በኋላ ምን ያክል ሰው ታሟል፣ ምን ያክል ሰው ሞተ፣ መረጃው በሙሉ ተዳፍኗል። የመጀመሪያው ቁጥር ግን 4 ሰዎች ታመው ሆስፒታሉ ሄዱ። ለእነዚህ ሰዎች የሕክምና አገልግሎት ያደረጉላቸው አንድ ዶክተር፣ አንድ ሐኪምና አንድ ነርስ አብረው ሕይወታቸው አልፈው 6 ሰው በዚህ በሽታ ማለፉ ተረጋግጧል። ከዛ በኋላ ምን ያክል ሰው ተያዘ፣ ምን ያክል ሰው ሕይወቱ አለፈ፣ በዛው ተዳፍኗል። ይሄንን በሽታ ይሄንን ወረርሽኝ ለሚዲያ ለዶቼ ቬለ ቀርበው ሙያዊ ግዴታቸውን የተወጡት የበሽታውን ሁኔታ ያስከተለውን ጉዳት ዓለም ሊቆጣጠረው ስለሚገባ የዓለም የጤና ድርጅት ድጋፍ ማድረግ ስላለበት ሰው ግንዛቤ እንዲኖረው በአጠቃላይ የበሽታውን ሁኔታ ሙያው በሚጠይቀው መልኩ ማብራሪያ የሰጡት የሆስፒታሉ ሜዲካል ዳይሬክተር ዶክተር ቢኒያም አስራት ከስራ ተባረዋል። አሁን ላይ ነው ጥያቄው ሁሉም ሰው ሸር ሊያደርገው ይገባል ያልኩት። ይሄ ወረርሽኝ የአገዛዙ ያመጣው ችግር ካልሆነ፣ ይሄ ወረርሽኝ ቫይረሱ በላብራቶሪ ተሰርቶ ወደ ህዝቡ እንዲሰራጭ የተደረገ ካልሆነ፣ ይሄ ወረርሽኝ የተከሰተው በተፈጥሮ ከሆነ ወረርሽኙ ለዓለም መነገሩ ብልጽግናን ምን አናዶት ምኑን ነክቶት ነው ሜዲካል ዳይሬክተሩን ያባረረው? ወረርሽኙ በትክክል በብልጽግና ላብራቶሪ ውስጥ ስለተሰራ ብልጽግና ይሄንን ቫይረስ አሰርቶ አምጥቶ ወደ ህዝቡ ካላስገባው በስተቀር ይሄ ቫይረስ የኢትዮጵያን ህዝብ እንደ ቆሎ እንዲያረግፍለት ፈልጎ ይሄንን አደገኛ ቫይረስ የኢትዮጵያን ህዝብ ቁጥር መቀነሻ ለማድረግ ፈልጎ ካልሆነ በስተቀር የተከሰተው ችግር በብልጽግና ችግር ነው አላሉ። የተከሰተው ችግር በመድኃኒት እጥረት ነው አላሉ። የተከሰተው ችግር በሆስፒታሉ ችግር ነው አላሉ። በሽታው አይታወቅም። የዓለም አቀፉ ማህበረሰብ ርብርብ ሊያደርግ ይገባል። በሽታውን ሊያውቀው ይገባል። ይሄንን በሽታ በአጭሩ ለመቅጨትና ተዛማጅነቱን ባለበት እንዲቆም ለማድረግ ልክ እንደነ ኢቦላ ወይም እንደ ሌሎቹ ተከስተው በዓለም ርብርብ እንደቆሙት የሰው ልጅን በከፍተኛ ሁኔታ እንደቀጠፉት በሽታዎች ከመዛመቱ ህዝብ ከመጨረሱ በፊት እንዲቆም ሚዲያ ላይ ለዲደብሊው ለዶቼ ቬለ ሬዲዮ እና ለዶቼ ቬለ ሚዲያ ወጥተው መናገራቸው ብልጽግናን ምኑን ነክቶት ነው? ምን አናዶት ነው ሜዲካል ዶክተሩን ያባረራቸው? እደግመዋለሁ፣ ይሄንን በሽታ ላብራቶሪ ውስጥ እንግዲህ ስንት በሽታ እንደሚፈጠር ታውቃላችሁ። እንኳን አይደለም ይሄ ኮሮና በላብራቶሪ የተፈጠረ ነው አይደል የሚባለው። ልክ እንደዛ በመድፍ፣ በታንክ፣ በሞርታር፣ በዙ 23 በድሮን፣ በጀት ጨፍጭፎ የልቡ ያልደረሰው ብልጽግና ከተባበሩት አረብ ኤምሬት ጋር በጋራ በመተባበር ይሄንን ቫይረስ ላብራቶሪ ውስጥ ፋብሪኬት አድርጎ አምጥቶ ወደ ህዝቡ ካላሰራጨው በስተቀር በትክክል ይሄ በሽታ በተፈጥሯዊ ሁነት የተከሰተ ከሆነ ብልጽግናን ምን አናዶት ነው ይሄ ወረርሽኝ ለዓለም ተዋወቀ ለምን ይተዋወቃል ብሎ ሜዲካል ዶክተሩን ያባረረው? ለዚህ ነው ዘር፣ ቀለም፣ ጾታ ሳትለዩ ሃይማኖት ሳትለዩ ሼር አድርጉት ያልኩት። ለኢትዮጵያ ህዝብ የተደገሰው ድግስ ምንድነው?
ለምን ህዝብ አላለቀም? ለምን ለሚዲያ ተናገርክ? ለምን ጉዳችንን አጋለጥክ? ለምን የላብራቶሪ ውጤታችንን ለምን አጋለጥክብን የሚል አይመስልም። ይሄ እያንዳንዱን ኢትዮጵያዊ ይመለከታል። ለምን? ይሄ በሽታ ማንንም መርጦ ስለማይዝ የሰው ልጅን ሁሉ ስለሚያጠፋ እያንዳንድህን ይመለከታል። የሚያሳዝነው ደግሞ ይህንን በሽታ ለምን አወጣህ፣ ለምን ለሚዲያ አጋለጥህ ብሎ በሚል ተልካሻ ምክንያት ይህንን በሽታ አውጥቶ ለሚዲያ የተናገረውን ዶክተር ብልጽግና አባረረው የሚል ዜና ስንሰራ መጣችሁ የምትሳደቡ ሰዎች፣ በተለይ አሁን ስፔሲፊካሊ ልናገር፣ የኦሮሞ ተወላጆች ኦሮሞን መርጦ የማይገል ከመሰለ በደንብ ተሳደብ። ስላየኋችሁ ነው። በደንብ ተሳደቡ። ደስ የሚለው ይሄ በሽታ ማንንም አይመርጥም፣ ሁልህንም ያጭድሃል። ምናልባት ህዝቡ እንዲያልቅ ፈልጋችሁ ከሆነ በተለይ እዚህ ውጭ ሀገር ስለሆነ አይነካንም ምናምን ብላችሁ ከሆነ ቤተሰብህ እዚያ ነው ያለው። ሰው ብትሆኑ ጥሩ ነው። እንደ ሰው ብታስቡ ጥሩ ነው። የሰው ቀልብ ቢኖራችሁ ጥሩ ነው። የሰው ህሊና ቢኖራችሁ ጥሩ ነው። ይሄ በሽታ ማንንም አይመርጥም። ባለስልጣን ነህ፣ ተራ ህዝብ ነህ፣ ወታደር ነህ፣ ሲቪል ነህ፣ ሚሊሻ ነህ፣ ካድሬ ነህ፣ ማንንም አይመርጥም። ሁልህንም ነው የሚያጭድህ። በበሽታ ባትቀልዱ ጥሩ ነው። የኢትዮጵያ ህዝብ ጠባቂው ፈጣሪው ነው። ፈጣሪውን ያምናል። ያ ማለት ግን ዓለም ላይ የደረሰውን ሁሉ በኮሮና ምክንያት ስንት የቻይና ህዝብ እንዳለቀ ታውቃላችሁ? ስንት የአሜሪካ ህዝብ እንዳለቀ፣ ስንት የብራዚል ህዝብ እንዳለቀ፣ ስንት የጣሊያን ህዝብ እንዳለቀ። አሁን በአጭር መቀጨት የሚችለው በትክክል ይሄ በሽታ ባለበት መቆሙ ሲረጋገጥ ስለሆነ እኔ አሁን እንዳውም የመጀመሪያዎቹ 6 ሰዎች ከተነገረ በኋላ ቁጥሩ በዛው ተዳፍኖ ቀረ። ምን ያክል ታሟል፣ ምን ያክሉ ህይወት አልፏል፣ በሽታው ምን ደረጃ ላይ ያለ ምንም መረጃ እየወጣ አይደለም። ይሄ ደግሞ ሆን ተብሎ እንዲዳፈን የተደረገ ነው። በሽታ ደግሞ ስለተዳፈነ የሚቆም አይደለም። ከጥንቃቄ ባሻገር ከፈጣሪ በተጨማሪ ነገሮችን መሸፋፈንና እንዳይጋለጡ ማድረግ ትርፉ እንደ ጣሊያን መሆን ነው። ትርፉ እንደ ብራዚል እንደ ቻይና መሆን ነው። ስለዚህ ለምን ዶክተሩ ተባረሩ? ለምን ዶክተሩ ተባረሩ? መረጃውን አውጥተው ዓለም አግዙን። ይሄ ምርምር በኢትዮጵያ የጤና ተቋማት የምርምር